ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። በቸርነቱ በምሕረቱ ጠብቆ ለበዓለ ትንሣኤው በሰላም በጤና ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ይህ እንግዲህ በበዓለ 50 ወቅት ላይ ከጌታችን ከኢየሱስ ክርስቶስ ትንሣኤ መነሳት ምክንያት አድርገን ቅድስት ቤተክርስቲያናችን በመላው ዓለም የምትገኘው ሰላምታ የምትለዋወጥበት መንገድ ነው። ይህ የሰላምታ መቀየር መንገድ እንግዲህ ለኛ የትንሣኤውን በዓል ምክንያት አድርገን እስከ ሐዋርያት ጾም መግቢያ ድረስ የምንለዋወጠው ቢሆንም በሌሎች ዓለማት ላይ ግን ስለ ጌታችን ስለ ኢየሱስ ክርስቶስ ትንሣኤ በተለይ ያስተማሩት እንደነ ቅዱስ ኤፍሬም ሶርያዊ ያሉ አባቶች በየቀኑ የሰላምታ መለዋወጫቸው የነበረው ክርስቶስ ከሙታን መካከል ተነሳ የሚለው ነው። ለምንድን ነው ይሄንን ሁሉ የሰላምታቸው መለዋወጫ ያደረጉት ቢባል ለዚህ ነበረ ሁሉም ነገር የተከናወነውና ጌታችን ኢየሱስ ክርስቶስም ሰውም ጭምር የሆነው። ትንሣኤ እንግዲህ ቅድስት ቤተክርስቲያናችን 55ቱንም ቀናት በሙሉ ከአብይ ጾም ጀምሮ ስትናፍቀው የነበረ ትልቅ የጌታችን ኢየሱስ ክርስቶስ በዓል ነው። በዚህ በጾሙ ወቅት ላይ ወደ ትንሣኤ ጉዞ እንዳደረግነው ሁሉ ከትንሣኤው በኋላ ደግሞ እስከ ጌታችንም እርገት ድረስ ቅድስት ቤተክርስቲያናችን ጉዞዋን አታቆምም። ምክንያቱም ምንድነው ቢባል እንግዲህ አምላካችን ሰው መሆን እኛን ከሰውነት ተርታ ያወረድነውን ወደ አጣነው ጸጋ መመለስ ከሆነ የጌታችን ኢየሱስ ክርስቶስ ትንሣኤ የሚያስተምረንና ለኛ ሰው መሆኑን የሚሰጠን ቁም ነገር እንዳለ ሁሉ ጉዞና አገልግሎቱ ግን በትንሣኤ ያበቃ። ከትንሣኤ በኋላ እርገት ስላለ ማለት ነው። ግን እንደ እግዚአብሔር ቅዱስ ፈቃድ ዛሬ ባለን ጥቂት ቆይታ ስለ ትንሣኤ የተወሰኑ ነጥቦችን እንነጋገራለን። አምላካችን እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። ትንሣኤ እንግዲህ በቁመናው ሲተረጎም መነሳት ተብሎ ነው የሚተረጎመው። ጌታችን መድኃኒታችን ኢየሱስ ክርስቶስ አርብ የተሰቀለውን ስቅለት ምክንያት አድርጎ ከ3 ቀንና ከ3 ሌሊት የመቃብር ቆይታ በኋላ የሞትን ስልጣን ድል አድርጎ ከሙታን መካከል በገዛ ስልጣኑ የተነሳበትን በዓል ነው ቅድስት ቤተክርስቲያን ትንሣኤ ብላ የምታከብረው። ከሙታን መካከል ለመነሳት በነገራችን ላይ በዚች ምድር ክርስቶስ የመጀመሪያው አይደለም። ይህንን ያልንበትን ምክንያት ምንድነው? ጌታችን ኢየሱስ ክርስቶስ እርሱ ራሱ ከመሞቱ አስቀድሞ በመጽሐፍ ቅዱሳችን ላይ ከሙታን መካከል የተነሱ ሰዎች ስላሉ ነው። ቅዱስ ዮሐንስ ወንጌላዊ የዮሐንስ ወንጌል ምዕራፍ 20 ላይ ሲናገር ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር በነበረበት ጊዜ ላይ ያረጋቸው ብዙ ተአምራት ሊጻፉ እንደማይችሉና ተጽፈው የምናገኛቸው ተአምራት ግን እርሱ ክርስቶስ ኢየሱስ እንደሆነና አምላክ እንደሆነ የእግዚአብሔር ልጅ እንደሆነ የሚያሳምኑን እንደሆነ ተናግሯል። እንግዲህ አንዱ የእግዚአብሔር ልጅ እንደሆነ አምላክ እንደሆነ የሚያሳምነን ነገር ቢኖር የጌታችን የመድኃኒታችን ኢየሱስ ክርስቶስ እርሱ ራሱ ከሙታን መካከል መነሳቱ ነው። አስቀድሞ ደግሞ ከሙታን መካከል ማስነሳቱም ጭምር ነው። በቅዱስ መጽሐፋችን ከሙታን መካከል ጌታችን ኢየሱስ ክርስቶስ ያስነሳቸው ተጽፈው የምናገኛቸው 3 ሙታኖች አሉ። በወንጌላቱ ቅደም ተከተል ደረጃ እንውረድ ካልን የመጀመሪያው የማርቆስ ወንጌል ምዕራፍ 5 ላይ ያለች የወለተ ኢያኢሮስ የሚባል ልጅ ነው። እንግዲህ ወለተ ኢያኢሮስ የአይሁድ ሸንጎ ላይ ያገለግል የነበረ አንድ ሰው ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደሚመላለስበት ቦታ ቀርቦም እንደ አይሁድ ሸንጎነቱ አባልነቱ ምንም እንኳን ጌታችንን መቅረቡ ዋጋ የሚያስከፍለው ነገር ቢሆንም እሱ ግን ተጠግቶት ልጁ እንደታመመችበትና ልትሞት እንደደረሰች ቀርቦም ደግሞ እንዲያድን ተማጸነው። አምላካችን ኢየሱስ ክርስቶስም የአይሁድ ሸንጎነቱን ሳይንቅ ከየት እንደመጣም ያወቀ ነገር ግን አይመለከተኝም ሳይል ወረደ። እንደ ቀላል መመልከት የለብንም። በነገራችን ላይ ይሄ አይሁድ ሸንጎ የምንላቸው ሰዎች ናቸው። ባለፈው ሳምንት ባሳለፍነው በሰሙነ ሕማማት ላይ መሰቀል አለበት ብለው የመከሩበት እንደሚሰቅሉት እንደሚማከሩበት እያወቀ ክርስቶስ ግን ከሙታን መካከል እነሱን ብቻ ሳይሆን ልጆቻቸውን የሞቱትንም ጭምር ለማስነሳት ወረደ። እግረ መንገዱን ደግሞ ጌታችን ኢየሱስ ክርስቶስ 12 ዓመት ደም ሲፈሳት የነበረችውን ያቺን ሴትም ደግሞ የልብሱን ጫፍ ነክታ እንድትፈወስም ምክንያት ሆነላት። ወደ ቤታቸው ግን እየተጠጋ በመጣ ጊዜ ላይ ግን ከወለተ ኢያኢሮስ መልእክተኞች መጡና ልጅቷ እንደሞተች ለጌታችን ለኢየሱስ ክርስቶስ ነገሩት። አምላካችን ኢየሱስ ክርስቶስም
ያው ከሞተች አይቀር ብሎ ወደ ኋላ አልተመለሰም። የሞተችበት ቤት ለቅሶ ለመድረስ ሄደ እና ዙሪያው ላይ የነበሩ ቤተሰቦች በሙሉ እያለቀሱ እያነቡ ጌታችን ኢየሱስ ክርስቶስ ወደ ለቅሶ ቤቱ ደረሰ። ለቅሶ ቤቱ ውስጥ ሐዘንተኞቹን በሙሉ ሲያይ ከቤት ውስጥ የነበሩትን ሰዎች በሙሉ እንዲወጡ አደረገ። አብረውት የነበሩትን የምስጢር ሐዋርያት ተብለው የሚጠሩትን በደብረ ታቦር ብርሃነ መለኮቱን ሲገልጥ የወሰዳቸውን በጌቴሴማኒ ሲጸልዩም እየተኙ እየተነሱ ቢያስቸግሩትም ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ የነገራቸውን ሐዋርያው ቅዱስ ጴጥሮስን ሐዋርያው ቅዱስ ያዕቆብንና የቅዱስ ያዕቆብ ወንድም የሆነውን ቅዱስ ዮሐንስ ወንጌላዊን ይዟቸው ገባ እና ጌታችን ያቺ የተኛችዋን የወለተ ኢያኢሮስን ልጅ በአልጋዋ ላይ ሆና ሲመለከታት ምን ብሎ ተናገረ? እቺ ልጅ እኮ ተኝታ ነው እንጂ አልሞተችም ብሎ ተናገረና ፍጹም ሲያለቅሱ የነበሩትና ሐዘናቸውን መቆጣጠር የከበዳቸው ሰዎች በሙሉ በየትኛው ቅጽበት በሚባል ደረጃ ባንዴው ደግሞ ተገልብጠው መሳቅ ጀመሩ። እንግዲህ አስቡት፣ በጣም ሲያለቅስ የነበረ ሰው ግልብጥ ብሎ ደግሞ ባንዴው መሳቅ ሲጀምር ያመመው ራሱ ይመስላል። ነገር ግን እነዛ ሰዎች የሳቁበት ምክንያት ሞትና እንቅልፍ ግራ የሚያጋባ ነገር ስላልሆነ ነው። ለምሳሌ ይህንን ቪዲዮ የምትመለከቱ ሰዎች በሙሉ ከናንተ መካከል አንዱ የቤተሰባችሁ አባል ቀድሞ ቢተኛ መሞት ብላችሁ አትቆጥሩትም። መቼም እንደሚነቃ ስለምታውቁት አታለቅሱም። የአንቀላፋ ሰው በሙሉ ባያችሁበት ቁጥር የሞትና የእንቅልፍ ልዩነቱ ስለሚታወቅ ማለት ነው። እነዛም ሰዎች በአንዴው ከፍጹም ሐዘን ተገልብጠው ወደ ፍጹም ሳቅ የደረሱበት በሞትና በእንቅልፍ መካከል ያለው ልዩነት ያን ያክል ግራ የሚያጋባ እንዳልሆነ ስለገባቸው ነው። ጌታችን ኢየሱስ ክርስቶስ ግን ያቺን ልጅ አንቀላፍታለች ብሎ የተኛው እንቅልፍ የተባለ ሞትን ሳትቀምስ ቀርታ አይደለም። መሞቷ እርግጥ ነው። ነገር ግን ሞት እንቅልፍ ተብሎ ስለሚጠራ ነው። ጌታችን ኢየሱስ ክርስቶስም ስለዚህ ተጠጋና ያቺን ልጅ ጣሊታ ተነሽ አለ። ጣሊታ ማለት በዕብራይስጥ ትንሽ ልጅ ማለት ነው። ይቺ ልጅ ገና ሮጣ አልጠገበችም ማለት ነው። ገና ልጅ ናት። ቤተሰቦቿ ከሷ ማደግን እንኳን ይጠብቃሉ፣ ሌላው እንኳን ቢቀር። ስለዚህ አምላካችን ጣሊታ ተነሽ አላት። ወዲያውኑ በተነሳችበትም ጊዜ ላይ ቤተሰቦች ሲስቁ የነበሩት በሙሉ ተደነቁ። የምትበላው አምጡላትና ትብላለ። ያው የምትበላው ነገር አምጡላት ማለቱ ትንሳኤውና መነሳቷ ከሙት መካከል ምትሃት እንዳልሆነ እንዲታወቅ ነው። የሞተ ሰው የእውነት ካልሆነ በቀር ምግብ ቀርቦለት ስለማይበላ ራሱ ጌታችን ኢየሱስ ክርስቶስም በነገራችን ላይ ከሙታን መካከል ከተነሳ በኋላ ትንሳኤውን 3 ቦታ በጉባኤ እንደገለጸ ቅዱስ ቤተክርስቲያናችን ታስተምራለች። አንደኛው ትንሳኤ የመጀመሪያው ትንሳኤ ነው፣ ከ3 ቀን መቃብር ቆይታ በኋላ ከሙታን መካከል ሲነሳ። ሁለተኛው ቅዱስ ቶማስ ስለታጣበት በሳምንቱ ደግሞ ዳግም ትንሳኤ ብለን እናከብራለን። ሶስተኛው ደግሞ የጥብርያዶስ ባህር ዳርቻ ላይ ደቀ መዛሙርቱ አሳ ለማጥመድ በተሰበሰቡበት ቦታ ላይ የተገኘበት ነው። ልዩ የሚያደርገው ምን መሰላችሁ? የጥብርያዶስ ባህር ዳርቻ ላይ ክርስቶስ ከሙታን መካከል ተነስቶ በጉባኤ ሐዋርያት ተሰብስበው ባለበት ጊዜ ላይ ለሶስተኛ ጊዜ የተገለጠበት ነው። በሶስተኛው ጊዜ ሲገለጥ ግን እንደ መጀመሪያዎቹ ሁለቶቹ ሳይሆን በሶስተኛው ጊዜ ላይ አሳ አጥምደው እንዲመጡ ካረገ በኋላ ቅዱስ ጴጥሮስን ካጠመድካቸው አሳዎች መካከል አምጣ ብሎት የማር እንጀራም ጭምር አድርጎላቸው አብረው በልተው ነበር። ስለዚህ ፍጹም ሞቶ ለመነሳቱና የተነሳውም አምላክ በምትሃት ሳይሆን የእውነት መሆኑን ለማረጋገጥ ሲል እሱ ራሱ በልቷል። ለዛ ነው ይህቺንም ጣሊታንም ስትነሳ ወዲያውኑ ምግብ አምጡላት ብሎ የተናገረው። ሁለተኛው ክርስቶስ ከሙታን መካከል ያስነሳው ደግሞ የሉቃስ ወንጌል ምዕራፍ 7 ላይ ያለው አንተ ጎበዝ የተባለውን ሰው። አንተ ጎበዝ የተባለው ሰው እንግዲህ ጎበዝ ማለት በመጽሐፍ ቅዱስ ውስጥ የሰነፍ ተቃራኒ ተብሎ የሚጠቀስ ብቻ ሳይሆን ጎበዝ ማለት ወጣትነትንም ጭምር ይጠቅሳል። መጽሐፈ መክብብ ላይ ጠቢቡ ሰሎሞን ሲናገር የጉብዝና ወራት በሆነበት ጊዜ ላይ ፈጣሪን አስብ ይላል። ጉብዝና ብሎ የሚጠቅሰው የሰነፍ ተቃራኒውን ሳይሆን ወጣት ሆነህ ሮጠህ በምትቀድምበት ጨብታ በምታደቅበትና አቅም ባለህ ጊዜ ላይ እግዚአብሔርን አስበው። በወጣትነት ያሰብከው እግዚአብሔር ነው በእርጅና ወራት የሚጦር። ለዛ ነው ጌታችን ኢየሱስ ክርስቶስ ያንን ጎበዝ ብሎ የጠራው። ያ ጎበዝ ደግሞ ልዩ የሚያደርገው ናይን የምትባል ከተማ ላይ ነበረ ሲኖር የነበረው። መሞቱ ተረጋግጦ ሊቀበር እየሄደ ነው። ያ የሞተው ጎበዝ ተብሎ የተጠራው ወጣት ለእናቱ ብቸኛ ልጅ ነው። እናቱ መበሊት ናት፣ ሌላ ልጅ የላትም አንደኛ። ሁለተኛም ደግሞ ከእናቱ ልጅ ማጣት ባለፈ ደግሞ ባሏም ሞቶባታልም ጭምር። ስለዚህ እቺ ሴት ከአንድም በላይ 2 ጉዳቶች እየደረሱባት ነው። አንደኛ ቢያንስ እንኳን የሚያጽናናት ባል የላትም።
ሁለተኛው ደግሞ ያጽናናኛል ብላ የወለደችው ልጅ ደግሞ መልሶ ሞቶባታል። ሶስተኛ ደግሞ መበልት ናት፣ ድጋሚ ላትወልድ እንኳን ትችላለች። ስለዚህ በዚህ ሁሉ ድርብርብ ውስጥ የነበረችዋን ሴት ከሐዘንተኞቹ ጋር አብሮ ጌታችን ኢየሱስ ክርስቶስ ሲሄዱ ተመለከታቸውና ምን እንደሆነ ቀርቦ ሲያይ ያቺ ሴት እያለቀሰች ተመለከተ። ልጇ እንደሞተም ባወቀና በቃሬዛ ተሸክሞ እየወሰዱት እንደሆነ ሲያይ አታልቅሺ አላት። የሚገርም ነው። ሰው እንዴት ሰው ሞቶበት ሊያውም ልጁን የሚያክል ሰው አታልቅሺ ብሎ ሊናገር ይችላል? ክርስቶስ አታልቅሺ ብሎ የተናገረው ሊያስነሳው ስለሆነ ነው። ሐዘኑ ማንም ሰው በነገራችን ላይ ለከት ሊኖረው ያስፈልጋል። ለዛ ነው ክርስቶስን ማዘኑን ምክንያት አድርገው መቀበሩን ምክንያት አድርገው ያዘኑ ደቀ መዛሙርቱም ቅዱሳት አንስትም እናቱም ጭምር ሐዘናቸው ገደብ ነበረው፣ ወሰን ነበረው፣ ልክ ክርስቶስ እስከሚነሳ ድረስ ማለት ነው። አንድም ሰው በነገራችን ላይ ከመካከላችን በሚሞትበትና በአረፍተ ስጋ በሚወሰድበት ጊዜ ላይ ሐዘናችን መጠን ይኑረው የሚባለው ልክ ያቺን ሴት ክርስቶስ አይቶ አዝኖላት አታልቅሺ እንዳላት እኛንም ከአጠገባችን ያጣናቸውን ሰዎች አታልቅሱ ተብለው የሚነሱበት ጊዜ ስለሚመጣ ነው። ለዛ ነው አባቶቻችን ሊቃውንት ሲያስተምሩ ትንሣኤ ከክርስቶስ ትንሣኤ ባሻገር የትንሣኤ አይነቶች አሉ ይባላል። የመጀመሪያው ትንሣኤ የክርስቶስ ትንሣኤ ነው፣ አሁን እየተመለከትነው ያለ ነው ማለት ነው። ሁለተኛው ትንሣኤ የሚባለው ትንሣኤ ዘጉባኤ ነው፣ ሰዎች ሞተው አይቀሩም ከሙታን መካከል የሚነሱበት ማለት ነው። ሶስተኛው ትንሣኤ ትንሣኤ ህሊና ወይም ትንሣኤም ልቡና እየተባለ ይጠቀሳል። አንድ ሰው ኃጢአት መስራቱን አምኖ ወደ ንስሐ ሲመለስ ቅዱስ ቁርባን ሲቀበል ሞቶ ነበረ ተገኘ ይባላል። ልክ የሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ታሪክ ትዝ የሚላችሁ ከሆነ ጠፍቶ ብሩን አባክኖ በተመለሰ ጊዜ ላይ አባቱ ከሩቅ ሄዶ ሮጦ አቀፈውና ይሄ ልጄ ሞቶ ነበረ አሁን ተነስቷል አለ። ቢሞት እንዴት ሊያቅፈው ይችል ይሆናል ብላችሁ ብትጠይቁ ሞተ ብሎ የተጠቀሰውና የተናገረው አባትየው በስጋ መሞቱን ሳይሆን ህሊናው ጨልሞበት ክፉ እያረገ ነበረ ለማለት ነው። ስለዚህ ትንሣኤ ህሊና፣ ትንሣኤ ልቡና እየተባለ ይጠቀሳል። ከዛ በተጨማሪ ደግሞ ከጌታችን ትንሣኤ ከትንሣኤ ዘጉባኤ ከትንሣኤ ህሊናና ልቡና ባለፈ ደግሞ አሁን እየተመለከት ነው ያላቸው ትንሣኤ ደግሞ አለ። ይሄው ትንሣኤ በነገራችን ላይ ትንሣኤ ዘጉባኤም ልንለው እንችላለን። ምክንያቱም ጣሊታ ለጊዜው ነው የተነሳችው እንጂ ተነስታ ለዘላለም ሳትሞት አልቀጠለችም። ስታርግ ደግሞ እሷም ሞታለች። አሁን ጌታችን ኢየሱስ ክርስቶስም ሊያስነሳው የሄደው ወጣት ተመሳሳይ ነው። አሁን አስነሳው እንጂ ተነስቶ ለዘላለም ቆሞ አልኖረም። ጊዜው ሲደርስ ደግሞ ድጋሚ ተጠርቶ ሞቷል። ወደ ታሪኩ ስንመለስ ያንንም የሞተባትን የልጇን ለቅሶ የምታለቅሰዋን እናት ተመለከተና ክርስቶስ አታልቅሽ አላት። ወደዛ ቃሬዛውን ተሸክመው የሄዱት ወደ ነበሩት ሰዎች ተጠጋና ቃሬዛውን ነካ ነው። አይገርማችሁም? መጀመሪያ ጣሊታን ሲያስነሳት በድምጹን ያስነሳት ተነሺ በማለት ማለት ነው። አሁን ደግሞ ቃሬዛውን ነክቶ ነው። ምን የሚሉት ነገር ነው እኮ ያስብላል። በነገራችን ላይ የሞተው ሬሳውን ነክቶ ለምን አላስነሳውም? ለምን ቃሬዛውን መንካት አስፈለገው? ልብ ብለን ብንመለከተው ትርጉም ስላለው ነው። በነገራችን ላይ ቃሬዛውን ሲነካው እሱ የነካው ቃሬዛ ነው ያ የሞተበትና ሙቱ የተጫነበትን ሰው ያስነሳው። ዛሬ ክርስቶስ ቃሬዛውን ነክቶ ለዛ ሰው ሕይወት እንደሰጠው በቃሬዛው አምሳል በመስቀል ላይ ተሰቅሎ መስቀሉ የነካው ሰውነቱም የነካው መስቀሉ ዛሬ አይደለ ሕይወት የሚሰጠው። ለዛ እኮ ማሳያ አድርጎ ነው ክርስቶስ እንጨቱን ነክቶት ሕይወት እንዲሰጥ አደረገው። ያ እንጨት ደግሞ የተባለው በትላንትናዎቹ በዓላት ላይ ባሳለፍ ነው የክርስቶስ ስቅለት የተሰቀለበት መስቀል ነው። ቃሬዛውን ነካው፣ ሕይወት ሰጠ። ያም አንተ ጎበዝ ተነስ ብሎ ሲናገረው ወዲያውኑ ያ ጎበዝ ቀጥ ብሎ ተነሳ። በሐዘንና በለቅሶ እሱን እንቀብረዋለን ብለው የሄዱት ሰዎች በሙሉ ድጋሚ በደስታና በእልልታ ያችን መበለት ልጇን ይዛ ሄደች። የዚች መበለት ታሪክ ከሌሎቹም በተለየ መልኩ ብዙ አባቶቻችን ያስተማሩበት ትምህርት አለ። ቅድም እንዳልነው መበለቲቱ ባል የላትም። የባልና የሚስት ግንኙነት በመጽሐፍ ቅዱስ ውስጥ በተለያየ አገላለጽ ይገለጻል። ለዚህ ትርጓሜ ማስረጃ እንዲሆነን ግን ቅዱስ ቄርሎስ ዘእስክንድርያ ምን ብሎ እንዳስተማረ ብቻ እንጥቀስ። ቅዱስ ቄርሎስ ዘእስክንድርያ ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ላይ ያስተማረውን ባል የሚስት ራስ ነው የሚለውን በዚህ ጋር አምጥቶ ያስተምርበታል። ሚስትየው የነፍስ ምሳሌ ናት ይላል። ባል የላትም ማለት ደግሞ ባል ለሚስት ራስ ከሆነ ራስ ለነፍስ ሁሉ ክርስቶስ ነው። ሚስትየው ባል የላትም ማለት እህቺ ነፍስ ራሷ ክርስቶስን አጣዋለች ለማለት ነው። ክርስቶስን ያጣች ነፍስ ደግሞ ከማልቀስ ባለፈ
ከማዘን ባለፈ ተስፋ እንደሌላት ከመቅበዝበዝ ባለፈ ሌላ ምንም ነገር የላትም። ስለዚህ የመበለቲቱ ለቅሶ ራሳቸው የሆኑ ክርስቶስን ያጡ ሰዎች ለቅሶ ነው ብሎ ቅዱስ ቄርሎስ እስክንድሪያ ይተረጉመዋል ማለት ነው። ሶስተኛው ክርስቶስ ከሙታን መካከል ያስነሳው ደግሞ ከነዚህ ሁለቱ በተለየ መልኩ የሚወደው ወዳጁን አልዓዛርን ነው። የዮሐንስ ወንጌል ምዕራፍ 11 ላይ ማርታ፣ ማርያም፣ አልዓዛር የሚባሉ ሶስት ቤተሰቦች ያሉበት አንድ ቤተሰብን ክርስቶስ ከሌሎቹ አብልጦ ይወድ ነበር። ክርስቶስ አልዓዛር በጠና መታመሙን አስቀድሞ ከመሞቱ በፊት ሰምቶ ነበረ። በኋላም ደግሞ ታሞ ነበር የተባለው ወዳጁ አልዓዛር ደግሞ እንደሞተ ተነገረው። ክርስቶስ የአልዓዛርን ሞት ከሰማ በኋላ የሚገርመው በሞተበትና ታሟል ተብሎ በተነገረበት ጊዜ ላይ አልሄደም። ከሞተ ከ4 ቀን በኋላ ነው ሄደው። ለምን መዘግየት አስፈለገው ቢባል ክርስቶስ ምክንያት ስለነበረው። ምክንያቱ ምንድነው ቢባል ክርስቶስ በእነዚህ ሁለት ሙታን ማስነሳቱ ላይ ነፍሳቶቹ ወይንም ደግሞ እነዚህ ሰዎች በሞቱበት ጊዜ ላይ ነው ክርስቶስ ያስነሳቸው። ስለዚህ አንድ ሰው ክርስቶስን የሞቱበት ጊዜ ላይ ያሉ ሰዎችን ወይም ሙታንን ካልሆነ በቀር የሰነበተ ሙት ማስነሳት አይችልም ብለው እንዳይጠራጠሩ ክርስቶስ ዘግይቶላቸዋል። ከብዙ ምክንያቶች አንዱ እሱ ነው። መሞቱን ሰማ። ወዳጁ አልዓዛር የሞተበትን ቦታ ለቅሶ ለመድረስ ጌታችንም ወደ ኢየሩሳሌም ወደ ቢታንያ ከተማ መጣ። ወደ ቢታንያ ሲገባ መምጣቱን የሰሙ ሰዎች በሙሉ ደስታቸውን ሲሰሙ እህቱ የአልዓዛር ማለት ነው ማርታ እየሮጠች ሄደችና ክርስቶስን እንዲህ አለችው፣ አንተ ከኛ ጋር ብትሆን እኮ ኖሮ ወንድማችን ባልሞተ ነበር አለችው። ክርስቶስ በነገራችን ላይ እነሱ ጋር በስጋ ተመላልሶ አይኑር እንጂ የአልዓዛርን ነፍስና ስጋውን የለየው ማን ሆኖ? አሁን ማርታ አንተ ከኛ ጋር ብትሆን ኖሮ ለምንድን ነው ወንድማችን ያልሞተብን ነበር አለችው። ንግግሯ ውስጥ በነገራችን ላይ የጸጸት ብቻ ሳይሆን ወቀሳም ጭምር እኮ አለው። ልብ ላል ነው ብትኖር ኖሮ እኮ እንደማለት ነው አይሞትም ብላ ወቀሳም እየሰነዘረች ነው። ጌታችን ኢየሱስ ክርስቶስ ምን አላት? ወንድምሽ ይነሳል አላት እና ማርታ ቀጠል ብላ ምን ብላ ተናገረች? አዎ ሙታን በሚነሱበት ጊዜ ላይ እንደሚነሳ ምን አለው አለች። ክርስቶስ ይነሳል ያላት አሁን ነው። እሷ ግን እንደሚነሳ አልዓዛርን የገመተችው ወይም ደግሞ ያመነችው ሙታን በሚነሱበት በትንሣኤ ዘጉባኤ ቀን ላይ ነው። ክርስቶስ ግን አይደለም አሁን እንደሚያስነሳው ለማስረገጥ ብሎ ዝም አለ። ማርታም ወዲያውኑ ገባችና ማርያም የነበረችበት ቦታ ላይ ደግሞ የማርታ እህት ማለት ነው እየሮጠች ሄደችና መምህሩ ይፈልግሻል ብላ አንሾካሽኳ ነገረቻት። አንሾካሽኳ የነገረቻት በዛ በማርታና በማርያም ለቅሶ ለመድረስ የመጡ አይሁድ ስላሉ ነው። በነገራችን ላይ አይሁድ ክርስቶስን ይጠሉት የለ ዛሬ እንደዚህ ብላ የተናገረች እናንተም ወዳጅ ናችሁ ተብለው ሌላ ዋጋ እንዳይከፍሉ ብላ ፈርታ አንሾክሹካ ነገረቻት። ማርያምም እየሮጠች ሄደች። ከወንድሟ ፍቅር የተነሳ ሄዳ ለቅሶ ቤት ሳይሆን የተቀበረበት ሬሳው ያለበት መቃብር ቦታ ልታለቅስ መስሏት ሰው ሁሉ ሄደ። እሷ ግን የተቀበረበት መቃብር አልነበረም ሄደችው። መቃብሩን ሊከፍተው ወደሚችለው ወደ ክርስቶስ ወደ ትንሣኤው ወደ ራሱን ሄደች። ልክ እሷም እንደ እህቷ አንተ ከኛ ጋር እኮ ብትሆን ኖሮ ወንድማችን ባልሞተ ነበር አለች። ክርስቶስም ምን አላት? በተለየ መልኩ ትንሣኤና ሕይወት እኔ ነኝ አላት። ልብ ብላችሁ ስሙ። ትንሣኤና ሕይወት እኔ ነኝ አላት። ትንሣኤ ብለን የምናከብረው በዓል ክርስቶስ የተነሳበት በዓል ብቻ ሳይሆን እሱ ራሱ ትንሣኤ መሆኑን መርሳት የለብን። ለነዚህ ሰዎች ትንሣኤያቸው ማን ነው ቢባል ራሱ ክርስቶስ ነው እንጂ ለነሱ የተነሱበትን ቀን ትንሣኤ እያልን አናከብርም። ትንሣኤ ብለን የምናከብረውን በዓል ራሱ ክርስቶስ ብለን ማክበር ብንችል ምንም ችግር የለውም። ትንሣኤ ክርስቶስ ስለሆነ ክርስቶስም ትንሣኤ ስለሆነ ትንሣኤ እኔ ነኝ አላት። ሕይወትም እኔ ነኝ አላት። ሕይወት ሰጪም ሕይወት ነሺም ሕይወትን የምወስደውም ሕይወትን የምሰጠው እኔ ነኝ አላት። ማንም በእኔ የሚያምንብኝ ቢኖር አይሞትም አለ። ቢሞትም እንኳን ከኔ የተነሳ ሕያው ይሆናል አለ። ስለዚህ በዚህ ንግግር ውስጥ እስካሁን ያየናቸውን ነገር በሙሉ መቋጨትና መሰብሰብ እንችላለን። ምን ማለት ነው? ቢሞትም በእኔ የሚያምንብኝ ቢኖር ሕያው ይሆናል ማለት እነዚህ ሶስት ያነሳናቸው ሙታኖች ከሙታን የተነሱት በራሳቸው ስልጣን አይደለም። ሕይወትን ሰጪ የሆነው የትንሣኤው ጌታ ራሱ ኢየሱስ ክርስቶስ ስለቀረባቸውና ስላስነሳቸው። ወደ አልዓዛርም መቃብር ውሰዱኝ አለ። ወደ አልዓዛር ሲሄድ አለቀሰ። አብረው የሚያዩትም ሰዎች በሙሉ አልዓዛርን እንዴት እንደሚወደው አወቁ። ክርስቶስም መቃብሩ የተዘጋበት ቦታ ላይ ሲደርስ መቃብሩን ክፈቱት አላቸው። በትንሣኤ ውስጥ ተባባሪ እያረጋቸው ነው። በነገራችን ላይ እሱ ራሱ ሙት ያስነሳ አምላክ መቃብር መክፈት ከብዶት አይደለም። ምንም ያን ያክል ቁም ነገር አይደለም።
መቃብሩን እንዲከፍቱ ያደረጋቸው ግን በአልዓዛር መቀበር ውስጥ እነዚህ ሰዎች ሱታፌ ነበራቸው። የገነዘ አለ፣ መቃብሩን የዘጋ አለ። መቃብሩን የዘጉትን ሰዎች መልሶ መቃብሩን ክፈቱ አላቸው። አልዓዛርን ልክ ጣሊታን እንደጠራት ያንን ጎበዝ ተነስ እንዳለው አልዓዛር ናውጣ አለው። አልዓዛር ሲወጣ ግን የሰነበተ ሬሳ እንደመሆኑ ተገንዞ ነበረ የወጣውና ፍቱትና ይመላለስ አሉ። አሁንም ትንሳኤው የምትሃት ሳይሆን እውነተኛና አማናዊ እንደሆነ እንዲታወቅ። እንግዲህ እነዚህ ሶስት ትንሳኤዎች ምንድነው የሚያመሳስላቸው ቢባል ሶስቱም የሞቱ ሰዎች መሆናቸው አንደኛ ያመሳስላቸዋል። ሁለተኛ ሶስቱም የተነሱት በክርስቶስ ስልጣንና በክርስቶስ ኃያልነት ነው እንጂ በራሳቸው ሞተው በራሳቸው የተነሱ አይደሉም። ሶስተኛው እነዚህ ሶስት ሙታን የሚያመሳስላቸው ነገር ቢኖር በክርስቶስ ቃል ነው የተነሱት። ዛሬ ቃሉን የምንሰማ ሰዎች በነገራችን ላይ ከሙት እንደምንነሳ ታውቃላችሁ። ቅድም እንዳልነው ነው ሙት የሚባለው መቃብር ውስጥ የገባ ሰውነት ብቻ ሳይሆን ንስሐ መግባት እየተፈቀደለትና ጊዜው እያለው የማይገባ ሰው በሙሉ የሞተ ሰው ነው። አሁን ሆኖ ቃሉን ሲሰማ ቃሉን ሰምቶ ወደ ንስሐ ሲቀርብ ወደ ቅዱስ ሥጋ ወደ ክቡር ደሙ ሲጠጋ ያ ሰው ከሙታን መካከል ተነሳ ይባላል። የነዚህ ሶስት ሰዎች ሙት መሆን ደግሞ የሚያመሳስለው ምንድነው? እንግዲህ ጣሊታ የሞተችው ቤቷ ውስጥ ነው። ያ ሰው የሞተው ቦታውን ባናውቅም ሊቀበር መንገድ ላይ እንደሆነ እየተመለከትን ነው። አልዓዛር ደግሞ ሞቶ የተቀበረ ነው። ሶስቱንም ማስነሳ ማለት ቤት የተባለው ቤተ ክርስቲያን ላይ ነው። አንዳንድ ሰው ትንሳኤ ያለበት ቤት ውስጥ ሆኖ የሚሞታል። ትንሳኤው የሚሰዋበትና ቅዱስ ሥጋውን ክቡር ደሙ የሚሰጥበት ቤተ መቅደስ ውስጥ ሆኖ የሞተና ያንቀላፋ ሰው አለ። ጣሊታን አስነሳት ማለት ቤተ ክርስቲያን ውስጥ ሆነው ከትንሳኤው ባለቤት ጋር ሆነው የሞቱትን ሰዎች አስነሳቸው ለማለት ነው። ሁለተኛው በመንገድ ያሉትን ነው። በመንገድ ያሉ ደግሞ ከቤታቸው የወጡ ናቸው። ቤት ከተባለች ከቤተ ክርስቲያን ወጥተው በሞት ጎዳና መመላለስ ከጀመሩ የሰነበቱ ሰዎች አሉ። እነሱንም ማስነሳቸው ለማለት ነው። ሶስተኛው የአልዓዛር መቀበር ደግሞ የሚያሳየው የሞቱት ቦታቸውን ባናውቅም የሞቱበትን ጎዳና ባንመለከትም እነዚህ ግን ከሞቱ መሰንበታቸው ሳያንስ መሞታቸው ራሱ ለሌላው ሰው ይሸታል የሚባሉ ሰዎች አሉ። አንዳንድ ሰው ከኃጢአት ማብዛቱ የተነሳ ሌላው ሰው የሚጸየፈው ሰው አለ። የተጠቀለለበት ጨርቅ የኃጢአት ጨርቅ የሆነበት ማለት ነው። ስለዚህ ክርስቶስ እነሱንም አይቶ ማስነሳቱ ማለት ሞተህ ብትሰነብት ሞተህ ብትፈርስ ብትበሰብስ ሰው ትሸታለህ ቢል ክርስቶስ አይጸየፍም። እሱንም ማስነሳት ይችላል ለማለት ነው። እነዚህ ሶስት ትንሳኤዎች ክርስቶስ ከእርሱ አስቀድሞ ያደረጋቸው ትንሳኤዎች ናቸው። እኛ የምናከብረው ትንሳኤ ግን ከዚህ ሁሉ ይለያል። አባቶቻችን እንደሚያስተምሩን ከሆነ ጌታችን ኢየሱስ ክርስቶስ አምላክነቱን ያሳየባቸው ስልጣኑንም ያሳየባቸው ነገሮች ሶስት ናቸው። የመጀመሪያው ልደቱ ነው። ሁለተኛው ስቅለቱ ነው። ሶስተኛው ትንሳኤ ነው። በልደቱ እንዴት አምላክ መሆኑን አሳየ ቢባል በእህቱም ድንግልና ተጸንሶ በእህቱም ድንግልና ነው የተወለደው። የእናቱን ድንግልና ሳያጠፋ ተጸነሰ። የእናቱን ድንግልና ሳያጠፋ ደግሞ ተወለደ። ከጌታችን ከኢየሱስ ክርስቶስ ውጪ ይህን ያደረገ ማንም እንደሆነ አናውቅ። ይሄ ለአምላክነቱ ምስክር ነው። ሁለተኛው መሰቀሉ ለአምላክነቱ ማሳያ ነው። በሰማይም ሆነ በምድር የተፈጸሙት 7 ተአምራት የጨረቃ ደም መሆን፣ የፀሐይ መጨለም፣ የከዋክብት መርገፍ፣ የዓለቱ መሰንጠቅ፣ የሙታን መነሳት፣ የቤተ መቅደሱ መጋረጃ መቀደዱ እንደ ቀላል የምናየው ነገር አይደለም። ክርስቶስ እውነት አምላክ መሆኑን የሚያጠይቁ ተአምራቶች ናቸው። ሶስተኛው ደግሞ የክርስቶስ አምላክነትን የሚያሳየውና የሚያጠይቀው ነገር ቢኖር ትንሳኤው። እንግዲህ አምላካችን ኢየሱስ ክርስቶስ ከመነሳቱ በፊት ልክ ስለ ስቅለቱ እሰቀላለሁ ብሎ እንደተናገረው ልክ ስለ ሞቱ እሞታለሁ ብሎ እንደተናገረው ስለ ትንሳኤውም ተናግሯል። አንዱን እንኳን ብናነሳ የማቴዎስ ወንጌል ምዕራፍ 12 ላይ ጌታችን ኢየሱስ ክርስቶስ ራሱን በዮናስ አሳ አንበሪ ውስጥ በገባው ነብይ አነጻጽሮ ዮናስ በከርሰ አሳ አንበሪ ውስጥ ወይም በአሳ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት አድሯል። ጌታችን ኢየሱስ ክርስቶስም ወይም የሰው ልጅ በምድር ልብ ውስጥም 3 ቀንና 3 ሌሊት ያድራል ብሎ ተናገረ። ግን የዮናስን ታሪክ እንቀጥለው ብንል ዮናስ ከ3 ቀንና ከ3 ሌሊት የአሳ አንበሪ የሆድ ቆይታው በኋላ ነነዌ ጋር ተተፍቷል። ክርስቶስም ከ3 ቀንና ከ3 ሌሊት የመቃብር ቆይታው በኋላ ሞቶ ፈርሶ በስብሶ ቀረ ምንል አይደለንም። ክብር ይግባውና ከሙታን መካከል እንደተነሳ እናስተምራለን እንመሰክራለንም ጭምር። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን መካከል የተነሳባትን ይህችን የትንሳኤዋንም በዓል የተለየች በዓል ናት የምንለው ለዛ ነው። ክርስቶስ
ከሙታን መካከል የተነሳውን ትንሣኤውን አማናዊ የሚያደርገው ወይንም ደግሞ እውነት ነው የሚያስብለው ነገር ምንድነው ብለን ብንጠይቅ ራሱ ብዙ ነገሮችን ልናይበት እንችላለን። ጌታችን ኢየሱስ ክርስቶስ ስለ ሞቱ እንደተናገረው ሁሉ ስለ ትንሣኤውም ስለዚህ ተናግሯል ማለት ነው። ስለ ትንሣኤው ጌታችን ኢየሱስ ክርስቶስ ከመናገርም ባለፈ ደግሞ ሞቱን ተናግሮ እንደሞተው ሁሉ ትንሣኤውንም ተናግሮ ከሙታን መካከል ተነስቷል። እንግዲህ አርብ ጌታችን መድኃኒታችን ኢየሱስ ክርስቶስን ሲያሰቃዩት ሲያንገላቱት ያንን ሁሉ ጸዋትወ መከራ ሲያደርሱበት የነበሩት አይሁድና የአይሁድም ሌሎች ደጋፊዎች በሙሉ ከቀበሩት በኋላ የክርስቶስ ነገር ያከተመለትና ያበቃ እንደሆነ ደምድመው ነበር። ምክንያቱም ከሞተ በኋላ ይነሳል የሚል ግምትም እምነትም አልነበራቸው። የሚገርመው ግን እንደዚህ ብለው አምነው ቢቀጥሉ ነበር የሚሻላቸው የነበረው። የክርስቶስን ትንሣኤ አንደኛው እንድናምነውና እንድንቀበለው የሚያደርገን ነገር የቀበሩት ራሳቸው ወይንም ደግሞ እንዲሞት የፈረዱበት ራሳቸው አይሁድ በጣም ብዙ ነገሮችን ስለ ትንሣኤውም ጭምር ከመናገሩ አንጻር ፈርተው ያደረጓቸው ነገሮች ናቸው። እንግዲህ ጌታችን ኢየሱስ ክርስቶስ በሞተባት በዛች በአርብ በ11 ሰዓት ላይ ዮሴፍ ዘአርማትያስ የሚባልና ኒቆዲሞስ የሚባለው የማታው ተማሪ ከጲላጦስ ዘንድ ሄደው ስለ ጌታችን ስለ ኢየሱስ ክርስቶስ ስጋ ጠየቁ። በተለይ ዮሴፍ ዘአርማትያስ ነው ይህንን ጥያቄ የጠየቀው። ኒቆዲሞስ ደግሞ የሚገነዝበትን ከርቤ ገዛለት። ጌታችን ኢየሱስ ክርስቶስንም ከመስቀሉ አወረዱት። አዲስ ሰው ባልተቀበረበት መቃብር ውስጥ በበፍታ ጨርቅ ገንዘው ጌታችን ኢየሱስ ክርስቶስን እያመሰገኑት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ብለን ዛሬም እናመሰግነውን ምስጋና እያከበሩትና እያመሰገኑት ገንዘው በአዲስ መቃብር ላይ አሳረፉት። እንግዲህ እነዚህ አባቶች ቀብረውት ከሄዱ በኋላ ግን አይሁድ ሰቅለነዋል፣ አብቅቶለታል፣ ከዚህ በኋላ ምንም አያመጣም ያሉትን ጌታችን ኢየሱስ ክርስቶስን ግን ሊተውት አልመረጡ። አንድ ሰው ከሞተ በኋላ ሊነሳ እንደማይችል የሚያምኑ የአይሁድ ሸንጎ ውስጥ የነበሩ ሰዱቃውያን ነበሩ። ፈሪሳውያን ደግሞ እንደ ሕግ አዋቂነታቸው ከዚህ በፊት ያሉ መጽሐፍቶችን ያውቃሉ። በዛች ቀን ላይ ግን የጌታችን ኢየሱስ ክርስቶስ ትንሣኤ አልዋጥላቸው ስላለ ይሄ ሰው እንደተናገረው ብዙ ነገሮችን ያደርግ ስለሆነ ምናልባት እችንም ነገር ደግሞ መልሶ የፈጽማት ከሆነ ብለው ወዲያውኑ ወደ ጲላጦስ ነው ሄዱት። ጲላጦስ ጋርም ገብተው ይሄ መሰሪ የሆነ ሰው ትላንትና ሞቼ እነሳለሁ ሲል ነበረ፣ ሞቶ ተነስቶ ህዝቡን እንዳይበጠብጥ ወታደር ይመደብልን አሉ። ወታደር መመደብ ምን አስፈለገ? አሸንፈነዋል፣ ድል አድርገነዋል ካሉ ለምን ጥለውት አይሄዱም ነበር? አይሁድ ውስጥ ያለው ፍርሃት፣ አይሁድ ውስጥ ወታደር ይመደብልን የሚለው ጥያቄ ስለ ትንሣኤው አንዱ እንድናምን የሚያደርገን ነጥብ ነው። አይሁድም ይህንን ጥያቄ ባቀረቡ ጊዜ ላይ ጲላጦስ የራሳቸው ወታደሮች አሏችሁ፣ የራሳችሁን ወታደሮች ሰይሙ፣ የራሳችሁን ወታደሮች አቁሙ አሉ። ወዲያውኑ በገንዘባቸው ከፍለው የክርስቶስን መቃብር ይጠብቁ የነበሩ ብዙ ወታደሮችን ሰየሙ። የሚገርማችሁ ወታደሮቹ በፈረቃ ነው ራሱ የሚጠብቁት። ምናልባት እንኳን ከቅጽበት ውስጥ ሰንፈው ቢያንቀላፉና ቢተኙ ከነሱ እንቅልፍ የተነሳ ክርስቶስ ከሙታን መካከል ቢነሳ እነዛ ወታደሮች ራሱ ዋጋ ይከፍሉ ነበር። ስለዚህ ክርስቶስ የተቀበረበትን መቃብር በማህተም አተሙበት። ልክ አሁን አንድ ሰው ፖስታ ሲልክ ማህተም ያትምበታል፣ ይዘጋዋል። ሲልድ ነው እንደማለት ነው። ስለዚህ ያንን መቃብር ሲልድ አደረጉት እንደማለት ነው። ከውጭ ደግሞ ወታደሮች አቆሙ። እንግዲህ ደቀ መዛሙርቱ እንደሌሉ እናውቃለን። ሐሙስ ማታ ሁሉም ተበትነዋል። ቅዱስ ዮሐንስም አንዱ የነበረው ደቀ መዝሙሩም እናቱን ይዞ ወደ ሌላ ቦታ ወይንም ደግሞ ወደ ማረፊያው ቦታ ሄዷል። በዛ ቦታ ላይ ማንም የለም፣ ወታደሮቹ መኖራቸው እና ጠባቂዎቹ ከመገኘታቸው ባለፈ። ስለዚህ ወታደሮቹ መጠበቃቸው ራሱ መጀመሪያ አይሁድ ይነሳል ወታደር መድብልን ማለታቸው፣ ሁለተኛ አይሁድ ራሳቸው ደግሞ ወታደሮቻቸውን ሰይመው ወታደሮቹ መጠበቃቸው የክርስቶስን ትንሣኤ የሚያረጋግጥና እውነትም ክርስቶስ እንደተነሳ የሚያሳዩ ነገሮች ናቸው። ሶስተኛው የክርስቶስ ትንሣኤ አማናዊ ነው የሚያስብለው ደግሞ ራሱ መነሳቱ ነው። መነሳቱ እንዴት አማናዊ ሊያደርገው ይችላል ካልን በአራቱም ወንጌላት መጨረሻ ላይ የተጻፈው የክርስቶስን ትንሣኤ በምናነብበት ጊዜ ላይ ክርስቶስ ከተቀበረበት አዲስ መቃብር ውስጥ ከሙታን መካከል መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ነው የወጣው። ልብ እንበል፣ ይሄ ንግግር ብቻ አይደለም። በነገራችን ላይ መግነዝ ፍቱልኝ ሳይል ማለት ክርስቶስ የተገነዘበትን መግነዝ ሳይፈታ ወይንም ደግሞ ሳይበላሽ ነው
ከሞት ስልጣን ወይንም ደግሞ ከሞት አገዛዝ ድል አድርጎ የወጣው ሞትን አሸንፎ የመቃብርንም ኃያልነት ደምስሶ ማለት ነው። ደቀ መዛሙርቱን ግን እነዚህ አይሁድ ክርስቶስ ከተነሳ በኋላ ከሰዋቸው ነበር። የሰረቁት እነሱ ናቸው ብለው ማለት ነው። የሰረቁት እነሱ ከሆኑ ወይም እሺ ሌላም ሌባ ይስረቀው ችግር የለም። የትኛው ሌባ ነው ስጋውን ተሸክሞ ሲያወጣ መግነዙን ትቶት የሚሄደው? ሊያውም ማስተካክሎ አስቀምጦ የትኛውም ሌባ እንደዚህ ያደርግ። ሌባ የሰረቀውን ነገር እንዳይታወቅበት ቸኩሎ ሊወጣ ይችላል እንጂ። ስለዚህ የክርስቶስም ከመግነዙ ምንም አይነት ነገር ሳይሆን መገኘቱ እውነትም ደግሞ አማናዊ ትንሣኤ እንደተነሳ ያሳየናል ማለት ነው። ሌላኛው መቃብሩን ክፈቱልኝ ሳይል ነው የወጣው። መቃብሩን ለምን ሳይከፍት ወጣ? አይገርማችሁም? አላዛርን እኮ ሲያስነሳው ቅድም ስንነጋገር እንደምታስታውሱት መቃብሩን ክፈቱለት ብሎ ነበር። አላዛር አጋዥ ስለሚያስፈልገው ነው ለመነሳት። እሱ ተነስቶ በነገራችን ላይ መቃብሩን ከፍቶ ሊወጣ የሚችልበትን ኃይል እግዚአብሔር ሊሰጠው ይችል ነበር። ግን የአላዛር ትንሣኤ ድኩም እንደሆነ ድጋሚ ሞት የሚያጋጥመው እንደሆነ ለማጠየቅ ቀባሪዎቹ ራሳቸው ድንጋዩን እንዲያንከባልሉ አደረገ። የክርስቶስ ትንሣኤ ላይ ግን በአሳሳላችንም ስናጠይቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት መሰረት መቃብሩ እንደተዘጋ ነው ክርስቶስ ከሙታን መካከል የተነሳው። አንደኛው መቃብሩ መዘጋቱ አምላክነቱን የሚያጠይቅ ነው። ሁለተኛው ደግሞ መቃብሩ መዘጋቱ የሚያጠይቀው በተዘጋ መቃብር ሳይከፍት መውጣቱ አስቀድሞ በሕቱም ድንግልና ተጸንሶ በሕቱም ድንግልና ለመወለዱ ማሳያ ስለነበረ ነው። ስለዚህ እነዚህና ሌሎች ምክንያቶችን ብንመለከታቸው ክርስቶስ እውነትም ከሙታን መካከል ለመነሳቱ ጥሩ ማሳያዎች ብቻ ሳይሆን አሳማኝ ምክንያቶች ነበሩ። አይሁድ ግን ክርስቶስ ከሙታን መካከል ከተነሳ በኋላ ከማመን ይልቅ ወዲያውኑ ክስ ማቅረብ ነው የጀመሩት። አንዳንዶች ደቀ መዛሙርቱ ሰርቀውታል ብለው ተናገሩ። ሌሎችም ደግሞ ሌቦች ሰርቀውታል እያሉ ተናገሩ። ከአንድ በላይ ሳይሆን ወደ 4 ክፍል የተለያዩ ሀሳቦችን ማንሳት ጀመሩ። እውነት ለመናገር ደቀ መዛሙርቱ እንደሰረቁት ወይንም ደግሞ ስጋውን ወስደውታል ብለው ሲናገሩ ካዩ ለምን አላስቆሟቸው? መቼም እየሰቀሉት እኮ እንዳይነሳ ፈልገው ነው። ስለዚህ ወስደውታል እየሰረቁት ነው ብለው ከተናገሩ ለምን አላስቆሙት? አይ ሲሰርቁ አላየናቸውም ካሉ ደግሞ እንዴት ያላዩትን ነገር ምስክር ሆነው ሊቀርቡ ይችላሉ? መቼም ለአይሁድ በሐሰት መመስከር ልማድ ሆኖባቸው ካልሆነ በቀር ለክርስቶስ ትንሣኤ አልተነሳም ብለው የሚያቀርቧቸው ነገሮች በሙሉ ሐሰት ነበሩ። የክርስቶስ ትንሣኤን ይሄ ሁሉ አካል ሊያዳፍነው የፈለገ ነበር። የክርስቶስ ትንሣኤን ይሄን ሁሉ ሰው ተረባርቦ ብርሃኑ እንዳይታይ ለማጨለም ደመና ለመጋረድ ይሞክሩ የነበሩ ሰዎች ነበሩ። በዚህ ሁሉ ውድቅት ሌሊት ላይ ነው ታሪኳን የለወጠላት ማርያም መግደላዊት በሌሊቱ ገስግሳ እየሮጠች የመጣችው። በነገራችን ላይ የማርያም መግደላዊት በሌሊት ገስግሳ መምጣትን ስትመለከቱ በጣም የሚገርመው 12ቱ ሐዋርያት የት ሄደው ነው ያስብላል። ምክንያቱም እነዚህ ሐዋርያት በዋለበት እንውላለን ባደረበት እናድራለን ብለው አምኖ ይኖሩ ነበሩ። እንዲያውም ቅዱስ ቶማስ የሚገርማችሁ አላዛርን ሊያስነሳው በሄደበት በከተማ ጉዞ ላይ ቶማስም አብረነው እንሞታለን እያለ ሲናገር ነበር። ምክንያቱም ያው አይቀርልንም መቼም ሊገሉት የሚፈልጉ ከሆነ እኛም መገደላችን አይቀርም እያሉ። ዛሬ ግን ሁሉም ፈርተው ተሸሽገው ተደብቀው ባሉበት ቦታ ላይ አንዲት ታሪኳን የለወጠላት ሴት የኢየሱስ ክርስቶስን ትንሣኤ ለመመልከትና ለማየት ወደኋላ ባለመሸሽ ሌሊቱን መጣች። ይህችም ሴት የክርስቶስን ትንሣኤ ለማየት ታደለች እንጂ ከሙታን መካከል ተነስቷልና ሄጄ መልእክት ላስተላልፍ ብላም አይደለም የመጣችው። እንደ አይሁድ ስርዓት ሽቱ ልትቀባው ነው የመጣችው። ክርስቶስ ሽቱ የመቀባቱን ስነ ስርዓት የአይሁድ ስርዓት ስለሆነ ነው ያቺ ሴት ሽቱ ይዛ ሄደችው። ግን አስቀድሞ ጌታችን ኢየሱስ ክርስቶስ መዓዛ ያለው ከርቤ ሲገነዝም ተጠቅመውበታል። የዮሴፍ አርማቲያስ ጋር አብሮ የገነዘው ኒቆዲሞስ ከርቤ ይዞ ነበረ ብለናል አይደል? እንደ አይሁድ ስርዓት ሰው ሲገነዝ ሰውነቱ ከርቤ ይቀባ ነበር። ከርቤ የሚቀባው መግነዙም ጋር አብሮ ለምንድን ነው? ይጣበቃል ሰውነቱ። እናንሳው ካለ አንድ ሰው ጨርቁን ሰውነቱ አብሮ ስለሚነሳ ይፈርሳል፣ ይበሰብሳል። ስለዚህ ይሄኛው ከርቤ የሚጎመዝዝ በጣም የሚከረፋ የሚያስጨንቅ ሽታ ነው ያለው። እሷ ይዛ የመጣችው ሽታ ደግሞ በጣም ደስ የሚል ውድ የሆነ መዓዛ ያለው ሽታ ነው። የክርስቶስን ትንሣኤ ለማያምኑት ሰዎች እንደ ከርቤ ነው።
እነሱ ራሳቸው የሚፈርሱበት የሚበሰብሱበት ነው። የክርስቶስን ትንሣኤ ለሚያምኑ ሰዎች ደግሞ ልክ በማርያም መግደላዊት እጅ ላይ እንዳለው መልካም መዓዛቸው ብቻ ሲሆን የሁሉ ነገራቸው መነሻ ነው። ቅዱስ ጳውሎስ ስለ ክርስቶስ ትንሣኤ በነገራችን ላይ ሲናገር አንደኛ ቆሮንቶስ ምዕራፍ 15 መልእክቱ ላይ ምን ይላል? ክርስቶስ ከሙታን መካከል ባይነሳ ኖሮ ስብከታችን ሁሉ ከንቱ ነበራል። እውነት ስብከታችን ብቻ ሳይሆን ክርስቶስ ከሙታን መካከል ባይነሳ ኖሮ አኗኗራችንም ከንቱ ነበር። እምንኖረው ለመሞት ብቻ ስለነበረ ማለት ነው። ክርስቶስ ግን ከሙታን መካከል መነሳቱ የምንኖረው ለመሞት ሳይሆን ድጋሚ ተነስተን ከአምላካችን ጋር ለመኖር እንደሆነ በር እንደሆነ አምላካችን አሳየን። መግደላዊት ማርያምም ያንን ሽቱ ይዛ መጣች። ወደ መቃብሩም ስትጠጋ ድንጋዩ ተንከባሎ በውስጥም ማንም እንደሌለ ተመለከተች። ጌታዋን ስጋውን የወሰዱት የሰረቁት መስሏት ስቅስቅ ብላ አለቀሰች። በዛም ጌታችን መድኃኒታችን ኢየሱስ ክርስቶስ ለእርሷ የአትክልተኛ ጠባቂ መስሎ ታያት። ሲያነጋግራትም ወስደኸው ከሆነ እባክህ ሽቱ እንድቀባው ፍቀድልኝ፣ የቱ ጋር ነው ያለው ብላ አስጠይቀው በስሟ ሲጠራ ታወቀችው። የዛን ጊዜ ላይ መምህሬ ረቡኒ ብላ ወደ እግሩ ስር ተጠግታ ልትነካው ስትል አትንኪኝ ብሎ ተናገራት ጌታችን ኢየሱስ ክርስቶስ። ተጸይፏት አይደለም፣ የትላንትና ኃጢአቷን አስታውሶ የትንሣኤው ጌታ እንዳትቀርቢኝ ብሏት አይደለም። ከትንሣኤ በኋላ ያለው ሰውነት ክርስቶስ አምላካችን የተለየ ሰውነት ስለሆነ ነው። ምን ለማለት ተፈልጎ ነው? ትንሣኤ የተለየ ነገርን ለሰው ልጆች ያመጣል። ክርስቶስ ከሙታን መካከል ከተነሳ በኋላ ያንኑ ከመቤታችን ከድንግል ማርያም የነሳውን ስጋ ይዞት ይነሳ እንጂ እንደ ትላንትናው አልነበርም። የትላንትናው ስጋ የሚራብ የሚጠማ የሚደክም የሚታመም ነበር። ከትንሣኤ በኋላ ግን ይሄ የለም። ክርስቶስ ለዛ ነው የእኛም ከትንሣኤ በኋላ ስንነሳ መራብ፣ መጠማት፣ መጎስቆል የሚባሉት ነገሮች በሙሉ እንደሚታጣብን ማጠየቂያ ነው። የክርስቶስ ትንሣኤ ደግሞ አትኪኝ ብሎ የተናገራት ሰውነቱ ደግሞ ከሙታን መካከል በኋላ ወይም ከሙታን ከመነሳት በኋላ ያለው ሰውነቱን ካህናተ ቤተ ክርስቲያን ፈትተው አዘጋጅተው በቅዳሴ የሚያቀብሉን በጾታ ወንድ የሆኑ የሚነኩት ነው እንጂ ሴቶች የሚዳስሱት ስላልሆነ ነው። እርሷ ግን አትንኪኝ ማለቱን ጌታችን ኢየሱስ ክርስቶስ ካየች በኋላ እያዘነች እየተከዘች ሳይሆን እየተደሰተች ሄዳ እንደተነሳ ነገረቻቸው። ጴጥሮስና ዮሐንስም ከሌሎቹ ተሽቀዳድመው ሄዱ። ዮሐንስ ወጣት ስለነበረ ቀድሞ ነበር የደረሰው፣ ግን ወደ መቃብሩ አልገባም። አይገርማችሁ? ጉጉት እኮ ነው። ቀድሞ ነው የደረሰው። ምን ችግር አለው ቀድሞ ቢገባ? ቅዱስ ጴጥሮስ ሊቀ ሐዋርያት ስለሆነ መሪያቸው አለቃቸው ስለሆነ ቀድሞ ቢደርስም እሱን ለማክበር ወደ ኋላ ዘገየ። በስልጣነ ክህነት ውስጥ ያለ ከፍታን የሚያሳየው የቅዱስ ጴጥሮስን ስልጣን። ጴጥሮስም ገባ። ወደ መቃብሩን በአቀና ጊዜ ላይ የተገነዘበትን ጨርቅ አየ። በጣም ደነገጠ። ከዛ በኋላ ዮሐንስ ሲገባ ግን ዮሐንስ ላይ የምንመለከተው ስሜት ግን የተለየ ነው። ዮሐንስም ክርስቶስ የተቀበረበትን መቃብር ካየ በኋላ አየና አመነ ብሎ ነው የሚናገረው። ክርስቶስ የተቀበረበት መቃብር አዲስ መቃብር ነው፣ ሌላ ሰው ያልተቀበረበት ማለት ነው። ለምን መሰላችሁ በእንደዚህ አይነት መልኩ እንዲቀበር የተፈለገው? ክርስቶስ ሌላ ሰው የተቀበረበት መቃብር ውስጥ ገብቶ ተቀብሮ ከሙታን መካከል ቢነሳ ኖሮ ያ ምናልባት ቀድሞ የተቀበረበት ሰው ንጽህና ቅድስና ሊኖረው ስለሚችል የሱ የተቀበረበት አፈር የሱ የተቀበረበት ሰውነትና አጥንት አስነሳው ተብሎ የትንሣኤውን አማናዊነት እንዳይጠራጠሩት። ኤልያስ የሰራብተዋን መበልት ሴት ወይም ዮናስን በሞተባት ጊዜ ላይ ጌታችን ኢየሱስ ክርስቶስን ለምኖ ከሙታን መካከል አስነስቷል። ደቀ መዝሙሩ ኤልያስ ደግሞ በኤልሳ ደግሞ በጣም በሚገርም ሁኔታ ሕይወት ኖሮት ከሙታን መካከል ሰው አስነስቷል። ሊቀበር የሄደ ሰው ኤልሳ ካረፈ በኋላ ማለት ነው ሽፍቶች መጥተው ቢያስደነግጧቸው ያንን የያዙትን ሰው በኤልሳ መቃብር ላይ ቢጥሉት የኤልሳ መቃብር አጥንት ነክቶት ያ ሰው ተነስቷል። ስለዚህ ክርስቶስን እንዲህ ያሉ ንጹሃን ቅዱሳን የገቡበት መቃብር ቢሆን ነው ከሙታን መካከል የተነሳው ተብሎ ትንሣኤው እንዳይቃለል አዲስ መቃብር ውስጥ ነው የተቀበረው። ተመልከቱ እንግዲህ ጌታችን ኢየሱስ ክርስቶስ አዲስ መቃብር ውስጥ ተቀብሮ ገብቶ ቅዱስ ጴጥሮስ ስለ ትንሣኤው አማናዊነት ከማመኑ አስቀድሞ ዮሐንስ አይቶ አመነ። የክርስቶስ ትንሣኤ ታይቶ የሚታመን ነው። ሰምተነው ብቻ እንዲሁ ዝም ብለን የተቀበልነው አይደለም። አይተነውን ያመንነው የክርስቶስን ትንሣኤ። የሐዋርያትን አይን አይናቸው አድርገን የሐዋርያትን ጆሮ ጆሮአቸው አድርገን ትምህርታቸውን ትምህርት አድርገን የምታስተምር ቤተክርስቲያን ውስጥ የምንኖር ነፍሳት በሙሉ እነሱ ያዩትን እንደምናይ እነሱ የሰሙትን እንደምንሰማ አምነን ስለምንኖር፣ ስለዚህ ጌታችን ኢየሱስ ክርስቶስም
እነዚህ ደቀ መዛሙርት ትንሣኤውን አይተው ተመልሰው ወደ ቤት ከገቡ በኋላ አምላካችን ኢየሱስ ክርስቶስ በተዘጋው በር ገብቶ ሰላም ለሁላችሁ ይሁን ብሎ ሰላምታውን ሰጣቸው። እቺ ንግግር የምትገርማችሁ ከነዚህ ከሐዋርያት አስቀድሞ የሰሟት የሲኦል ነፍሳት ናቸው። ጌታችን ኢየሱስ ክርስቶስ የተነሳባት የትንሣኤዋ ቀን ትንሣኤ ተብላ የምትጠራው ማለት ነው። በዛ በትንሣኤው ቀን አስቀድሞ ያሉት ከአርብ ነፍሱን ከስጋው ከለየበት እስከ ከሙታን መካከል እስከተነሳባት የሌሊት ወቅት ድረስ ክርስቶስ በዛች ቆይታ ውስጥ ነፍሳትን ከሲኦል እንደሚያወጣ ወይም እንዳወጣ ቤተክርስቲያን ትናገራለች። እና ሲኦልን ያሉ ነፍሳትን ለማውጣት ሲገባ አዳም ከሩቅ ሆኖ ተመለከተውና ክርስቶስን ምን አለው? ነፍሳትን በሙሉ እያዘዘ ተንሱ ለጸሎት አለው። ዛሬ ይሄ ቅዳሴያችን አዋጅ እኮ ነው። ለጸሎት ተነሱ ብሎ ተናገረ። የሲኦል ነፍሳትም አቤቱ ይቅር በለን እግዚኦ ተሳሃለና አሉ። ቀጠለና ክርስቶስ ሰላም ለኩልክሙ ለሁላችሁ ሰላም ይሁን አላቸው። በሲኦል ባርነት የተገዛችሁበት፣ ስትገረፉ ስትሰቃዩ የነበራችሁበት፣ ጽድቅ ሰርታችሁም እንኳን ገነት በመዘጋቷ ምክንያት በሲኦል የረድኤቴ ጥላ ሸፍናችሁ ገነትን ያላያችሁበት ዘመን ይበቃል አላቸው። ሰላም ለሁላችሁ ይሁናልና ክርስቶስ ይህንን ሲናገር ምስለ መንፈስ ካሉ ከመንፈስ ጋር አሉ። ክርስቶስም ያንን ነፍሳት በሙሉ አስወጣቸው። አይገርማችሁም? ክርስቶስ ለአንዳንድ ነገሮች ቅድሚያ የሚሰጣቸው ወይም መሰጠት አለባቸው የምንላቸውን ሰዎች ቅደም ተከተላቸውን ያዛባቸዋል። እርሱ ባወቀ እኮ ነው። ማን ገነት ውስጥ ቀድሞ ፈያታዊ ዘይማን ይገባል ብሎ ጠበቀ? አብርሃም፣ ይስሐቅ፣ ያዕቆብ፣ ኢሳያስ፣ ኤርሚያስ ነቢያት ካልሆኑ በቀር ያንን ሽፍታ አስቀድሞ የገነትን በር ላይ የደሙን ማህተም ይዞ ገብቶ ይጠብቀው የነበረው የገነት መልአክ ሱራፌል ራሱ ሲያዩ ያንን ሽፍታ አንተ አብርሃም ነህ፣ አንተ ይስሐቅ ነህ፣ አንተ ያዕቆብ ነህ፣ ማን ነህ ብሎ ስም ጠራ። ብዙ ስም ሲጠራ ኧረ እኔ ማንም አይደለሁም ያለው፣ ወንበዴ ነበርኩ፣ ሰራቂ፣ ሌባ ነበርኩኝ፣ ግን ማረኝ ብሎ ተናገረ። ድህነትን ሰጠኝ፣ ይኸው ልገባ መጥቷል። ያንን ቀድሞ መግባት የሚጠበቅባቸው ሰዎች ሳይገቡ ፈያታዊ ዘይማንን ወደ ገነት በር ቀድሞ እንዲገባ እንዳደረገው ሰላም ለሁላችሁ ይሁን የሚለውን ድምፅ አብረውት ለነበሩት ለሐዋርያት ከማሰማቱ በፊት አስቀድሞ የተናገረው በሲኦል ላሉ ከሐዋርያት በፊት አምነውት ለነበሩት ቅዱሳንና በሲኦል አሽክላ ውስጥ ተይዘው የነበሩ ነፍሳትም። ስለዚህ በትንሣኤው መጣና ለሲኦል ነፍሳት የሰበከውን ስብከት ለነሱ ደግሞ ሰበከላቸው። ሰላም ለሁላችሁ ይሁን ብሎ ነገራቸው። ክርስቶስ ያንን ሰላም እንዲሰጠን ነው ዛሬ በትንሣኤው ወቅት ላይ እንኳን አደረሳችሁ፣ እንኳን ለብርሃነ ትንሣኤውም ሁላችሁን አደረሳችሁ እያለች ቤተክርስቲያን የምትናገረው። በዚህ ወቅት ላይ ቅድም እንዳልነው ሰላምታም የሚቀየረው ለዛ ነው። ይሄን ወቅት እስከ 55 ቀናት ማለት ነው በዓለ 50 እያለን ነው የምንጠራው። የክርስቶስን ትንሣኤ የምናስብበት ሰሞን ነው። የክርስቶስ ትንሣኤ አንድ ቀን አይደለም የሚከበረው፣ 55 ቀን ነው የሚከበረው። 55ቱንም ቀን እንደ አንድ ቀን ነው የምናከብረው። ለትንሣኤው ክርስቲያኖች የተዘጋጁት ዝግጅት ለ55 ቀን ነው አይደለም። ከዚህ በኋላ ለምናከብራቸው በየቀኑ እንደ ትንሣኤ ለምንዘክራቸው ቀናትም ክርስቲያኖች ራሳቸውን ከኃጢአት መለየትና መቆጠብ አለባቸው። በጣም የሚያሳዝነው የክርስቶስ ትንሣኤ ደግሞ ለአንዳንዶች ሞት ነው። ብዙ ሰው ክርስቶስ ተነሳበት በሚባልበት ዕለት ላይ ራሱን ከቀን ጀምሮ እስከ ማታ በኃጢአት ሲገል ይገኛል። 55ቱንም ቀን ግን ለትንሣኤ ነበር ሲጠብቅ የነበረው አኗኗሩ። ሰሙነ ሕማማቱን ሲያለቅስ፣ ሲያነባ፣ ሲሰግድ፣ ሲነሳ የነበረው ያ ሰው በሙሉ ጌታችን ኢየሱስ ክርስቶስ የትንሣኤውን ብርሃን እንዲያሳየው ነው። እንዴት አንድ ሰው እሱ ተነሳበት በሚባልበት በዛች ቀን ላይ እሱ ራሱን እየገደለ ደግሞ ሊገኝ ይችላል? ይሄ ክርስቶስን የትንሣኤውን ዋጋንም ጭምር ያለማወቅና ያለመረዳትም ውጤትም ጭምር። ስለዚህ ጌታችን ኢየሱስ ክርስቶስ የተነሳባት ያቺን ዕለት 55 ቀናት በሙሉ እየዘከርናት እያሰብናት በደንብ አድርገን እናከብራታለን። ቤተ ክርስቲያን በዚህ ውስጥ የተለያዩ ነገሮቿን ትለውጣለች። በጸሎት እና በጾም ያሳለፍነው የ55 ቀናት ላይ ከበሮ ከልክላለች። ጸናጽሉም ተቀምጦ ነበረ። በዝማሜ ነበረ ስንገለገል የነበር ነው። ጭብጨባው፣ እልልታው ይሄ በሙሉ ተቋርጦ ነበር። ከትንሣኤ በኋላ ደግሞ ንስሐ ይቋረጣል እና ብዙ ሰው ለምንድን ነው ከትንሣኤ በኋላ ንስሐ የሚቆረው? ለምንድን ነው ከትንሣኤ በኋላ ንስሐ የማይገባው ይላል። ከትንሣኤ በኋላ ያለንባቸውን ሰሞናት ንስሐ የማንገባው ኃጢአት ሳንሰራ ቀርተን አይደለም። ከትንሣኤ በኋላ ያሉ እስከ 55ቱ ቀናት በዓለ ጰራቅሊጦስ የመንፈስ ቅዱስ መውረድ ዕለታት ድረስ ያሉት የትንሣኤ ወቅታት ወይም የበዓለ 50 ወቅታት ንስሐ የማንገባባቸው እነዛ ቀናቶች
ሰው ከሙታን መካከል ተነስቶ በትንሣኤ ዘጉባኤ መንግስተ ሰማያትን ወርሶ የሚቆይባቸው ሰሞናት መታሰቢያ ናቸው። አንድ ሰው መንግስተ ሰማያት ውስጥ ገብቶ ንስሐ የለም። ምክንያቱም መንግስተ ሰማያት ከገቡባት መውጣት ካገኟት ማጣት የሌለባት ከእግዚአብሔር ጋር ፍጹም ተዋህደን ሳንወጣ ልንኖርባት የተዘጋጀች የቅዱሳን ማረፊያ ናት። በእነዚህም ቀናት ውስጥ ንስሐ ማንገባው መንግስተ ሰማያት የመግባታችንና ገብተን የምንኖርባቸውን ጊዜያት በማሰብ ነው። ንስሐ ባለመግባታችንና በእነዚህ ወቅታት ውስጥ ንስሐ ሳንገባ በመቆየታችን ግን በጣም የምናዝንበት ምን አለ ንስሐ በተፈቀደበት እለት በሆነልን እያልን ግን የምንናገርበት አይደለም። ለምን መሰላችሁ? እነዚህ ንስሐ ተከልክሎባቸዋል የምንላቸው 55 ቀናቶች እንደ ትንሣኤ እያከበርናቸው ቤተክርስቲያን በደስታ በሐሴት አክብሯቸው ብላ አስቀመጠች እንጂ ከነዚህ ከ55 ቀናት በላይ ለንስሐ የተከፈተው በር አይበልጥም እንዴ? በጣም ብዙ እኮ ነው። እነዛን ቀናቶች ለንስሐ የተከፈቱትን በሮች ልብ ሳንላቸው አሁን 55ቱ ቀን ላይ ግን ለምን ከለከለችን ቤተክርስቲያን ብለን የተደረገበትን ምክንያት ሳናውቀው የምንናገርም ካለን በዚህ መልኩ ብንመለከተው ብናየው በጣም ጥሩ ነው። 55ቱን ቀናት ከማክበራችን በፊት አስቀድሞ በጾሙ በተለይ ደግሞ በሰሙነ ሕማማቱ ሁሌም መርሃ ግብራቶቻችንን ስንዘጋ እንበለ ደዌ ወሕማም እንበለ ጻማ ወድካም፣ ያለ ሕማም ያለ መጠማት ያለ ድካም ያለ መራብ ጌታችን ኢየሱስ ክርስቶስ በፍስሐ በሰላም እኔንም እናንተንም ያድርሰን ለዓመቱ ያብቃን የብርሃነ ትንሣኤውን ዕለት ያሳየን እያልን ነበር። እንበለ ደዌ ወሕማም እንበለ ጻማ ወድካም አመከመ ዮም ያብጽሐን ያብጽሕክሙ በፍስሐ በሰላም ብለን ከዚህች ዕለት በኋላ ግን ወይም ከዚህች ቀን አንስቶ ግን ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም እያልን ነው ሰላምታ የምንለዋወጠው። ይህን ሰላምታ ክርስቲያኖች በየቦታው ብንለዋወጠው ጥሩ ነው። እንደ በመግቢያችን ላይ እንዳልነው ቅዱስ ኤፍሬም ሶርያዊ ለሚያገኛቸው ሰዎች በሙሉ እንደምን ዋልክ እንደምን አደርክ ሲባል ክርስቶስ ከሙታን ተነሳ እያለ ነበረ መልስ የሚሰጠው። ልክ እኛ እግዚአብሔር ይመስገን እንደምንለው ማለት ነው። ምክንያቱም የክርስቶስ ከሙታን መነሳቱ ለቅዱስ ኤፍሬም እና ለሌሎችም የትንሣኤው ዋጋ ለገባቸው ቅዱሳን በሙሉ እንደ ቀላል እንደ አንድ ቀን ክስተት ብቻ የሚታለፍ አይደለምና በዚህም ወቅታት ውስጥም በእንደዚህ አይነት መልኩ ሰላምታውን ብንለዋወጥ ጥሩ ነው። ምስክርነትም ጭምር ነው። ክርስቶስ ተንሥአ እሙታን ክርስቶስ ከሙታን ተነሳ እያልን ነው። የሞትን ስልጣን አጥፍቶ የመቃብርን ኃይል አሸንፎ ሞትን በሞቱ ገሎ ሕይወትን ሰጥቶ የምንፈራውን መቃብር ወደ እግዚአብሔር መንግስት የምንሄድበት ድልድይ ያደረገው። ስለዚህ ክርስቶስ ተንሥአ እሙታን አለ። በአብይ ኃይል ወስልጣን በታላቅ ኃይልና ስልጣን የተነሳው አነሳሱ እንደ ሌሎቹ አልነበረም። እርሱ በራሱ ስልጣን የተነሳ ታላቅ ነውና በታላቅ ኃይልና ስልጣን አለን። አሰሮ ለሰይጣን አለን። ሰይጣንን አሰሩ። በዛች መቃብር ውስጥ ሌሎች ነፍሳትን እየያዘ ነፍሳቸውንም ደግሞ ወደ ሲኦል እያወረደ ይገዛበት የነበረበትን ቦታ እንዲቆም አደረገው። ዛሬ ሰይጣን እኮ መቃብር ቦታን እንደሚፈራው ታውቃላችሁ። መቃብር ቦታ አሁን እኛ ስንሄድ እንሳቀቃለን አይደል? ሰይጣን አለ እያለን መቃብር ቦታ ላይ እንዴት ሰይጣን ይኖራል? መቃብር እኮ ድል የተደረገበት ቦታ እንደሆነ ስለሚያውቀው እንዲያውም ሰይጣን በጣም ነው የሚፈራው መቃብር ቦታ። ስለዚህ አሰሮ ለሰይጣን እንላለን። አግዓዞ ለአዳም አዳምን ደግሞ ነፃ ወጣው። ይሄ ሁሉ ዋጋ የተከፈለው ለአዳም ነበር። የሞተው ያንን ሁሉ መከራ የተቀበለው ለፈጠረው ለአንድ ነፍስ ነው። ለአንድ ነፍስ ብሎ ከሙታን መካከል ከተነሳ እንግዲህ አስቡት የአዳም የክርስቶስን የበደለው በደል ክርስቶስ ፍቅሩን ለማሳየት ይሄንን ጥግ ያክል እንደሄደው ሁሉ ለአዳም ካደረገለት ደግሞ ለኛ ያጎደለብን ምንም ነገር የለም። ለምንድን ነው እኔን ስለማይወደኝ ነው ወይ የማይወርደው የማይወለደው ካላችሁ ክርስቲያኖች ክርስቶስ ተነሳ ብለን በመናከብርባት በዛች ሌሊት ላይ ክርስቶስ ላንተ ብሎ የወረደው ላንተ ብሎ ከመውረድም ባለፈ ስጋውንና ደሙን የሰጠባት የቅዳሴውን ጸሎት የምናደርገው ለዛ ነው። መውረዱን ስጋውን ደሙን ይዘን በመግባታችን ስጋውን ደሙን ደግሞ በማቀበላችን ላንተ ሲል የከፈለውን ዋጋ ለማሳየትም ጭምር ተብሎ ነው። ስለዚህ አግዓዞ ለአዳም እንላለን። አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላምን አደረገልን። ከዚህ በኋላ ደስታና ሰላም ነው አለን። ከክርስቶስ ትንሣኤ በኋላ እኛ ራሳችን ካልበጠበጥንና እኛ ራሳችን የትንሣኤውን ዋጋ ካላሳነስን በቀር የክርስቶስ ትንሣኤ ለኛ የሰላም የድህነት እንዲሁም ደግሞ የፍስሐና የደስታ ምልክት ነው ማለት ነው። አምላካችን ቅዱስ እግዚአብሔር የትንሣኤውን ብርሃን
ሳያጠፋብን የሁላችንንም ሕይወት በቸርነቱና በምህረቱ እየጎበኘን እንደሆነ አስበን እንድንመላለስ በቸርነቱ ይርዳን። በዓሉን የሰላም፣ የፍቅር፣ የደስታ፣ የረድኤት፣ የበረከት ሰሞኑንም ጭምር እንዲያደርግልን አምላካችን ቅዱስ ፈቃዱ ይሁንልን። ይቆየን። ስብሐት ለእግዚአብሔር።